ወርቅ ነው ይሄ አንገትሽ ላይ ያለው ያምራል ኧረ በጣም ያምራል ግን ኧረ እንዳይበሉሽ በልሚ አንተ ላይ ነው ማለት ማርያም ደግሞ ዝገም እንደምሰሪ ወንድሜ እንደው ዝገም ሰሪ አይ ባለፈው ጫማዎችን ላሳጥብል መጥቼ ነበርና ከመቼ ጀምሮ ነው ለጫማ ውጭ ለምታጠቡት የታደነ ነው ታርጉልላለሁ እኮ ውስጥ አይደል ሰራተኛ ነው የጫማ የምታጥብልኝ መኪና ስለዳል አንተ ነህ የምትነዳው መኪና እኔ ነው የምነዳው እንዴ ሰላም ነሽ እንዴት ነሽ ሰላም አለን ሰላም ጤና ይስጥልኝ በአገር ውስጥም በአገር ውጭም የምትገኙ ውድና የተከበራችሁ ኢትዮጵያውያን በሙሉ በያላችሁበት ሰላማችሁ ብዝት ይበልልኝ እኔም ደህና ነኝ ፈጣሪ የተመሰገነ ይሁን ቤተሰቦቼ እናንተስ ደህና ናችሁ ወይ ሰላም ጤና ሁሉ ሰላም ስራ ሁሉ ቆንጆ ነው እኔ ጋርም ሁሉ መልካም ነው እንግዲህ ቤተሰብ እኔ እንደምታውቁት በረከት ሊስትሮ ሲጠርጋ ሳምሮ ነኝ ዛሬ እንግዲህ ያው በባለፈው አልጠፋም ብያችሁ ነበር በየጊዜው ከዚህ በኋላ መጣለው ባልኩም መሰረት ቃሌን ጠብቄ ለእናንተ በየቀኑ አዳዲስ ነገሮችን እያቀረብኩኝ ይገኛለሁ ማለት ነው ቤተሰቦቼ እና ደግሞ ሰብስክራይብ ላይክ ሼር ኮፒ ሊንክ እያደረጋችሁ ለምታበረታቱኝ በሙሉ ከልብ ምስጋናዬን አቀርባለሁ ሁላችሁን በጣም አመሰግናለሁ ዛሬም እንግዲህ ቤተሰብ እንደተለመደው እንደድሮ ለየት ባለ ነገር መተናል እንግዲህ የዛሬው ውሎዬን ደግሞ ለእናንተ ለቤተሰቦቼ የማሳያችሁ ይሆናል ማለት ነው በነገራችን ላይ እስካሁን ድረስ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ ሃይ ቤኪ እንዴ ሰላም ነሽ እንዴት ነሽ ሰላም አለን እግዚአብሔር ይመስገን ተቀመጭ ሁሉ አማን እንዴ ቆይ ምንድነው አንቺ ጠፋሽ ትንሽ አልተመቸኝም ነበር አይ ጥሩ ነው እኔ እኮ አይ ትናንትናም ቀረሽ ዛሬ ደግሞ አረፈድሽ ይሁን ይሄው ጫሞችን ያቸውና ሀሳብ አስተያየት ካለሽ ንገሪኝና ሁሉ ሻወር ነው ያጠብኳቸው አረ ፋብሎለታል ደስ ይለዋል በይ ተስፋ አደረጋለሁ አይ አሪፍ ነው አይ ቆንጆ አይደለም እሺ እንግዲህ ሀሳብ አስተያየት ካለ ለመቀበል ዝግጁ ነኝ አይ ከዚህ በላይ ቆንጆ ነው የምር ፋብሎ ችግር የለም እሱ ሲታጠብ ወይስ አይ ችግር የለም ፋብሎ እሺ አልጸደም ነው አረ ደስ እንዳለሽ እኔ እንደው ሙድሽ እኔ ስራ ስባል ነው የምሰራው ሄድበት ስለሌለ እሺ ሁሉ መልካም ነው ስራ ጤና ሰላም ትምህርት አንተ ጋር እኔ ጋርም አሪፍ ነው ይመስገን ቆንጆ ነው ስራ ምንም አይደል ይመስገን እግዚአብሔር ሰው የለም ቀስቀስ ነው ዛሬ ትንሽ አየሩ የተመታ አይዞህ አይ ችግር የለም ሁሉም ነገር ይስተካከላል ይከሰታል እንደዚህ አይነት ነገር ይከሰታል አረ ተመስገን ነው እግዚአብሔር ይመስገን የለት እንጀራችንን አጣሰጠን ማለት ነው እሱ ያውቃል ስለ ሁሉም ነገር ቆንጆ ነው ስመጣ መጽሐፍ እያነበብክ ነበር መጽሐፍ መጽሐፍ አነባለሁ አይ ዝም ብሎ ነው አይደለም ሞቲቬሽን ነገር ነው ዝም ብሎ ማነቃቂያ ራሴን ዝም ብዬ ይሄ ደስ ይላል መጽሐፍ ማንበብ በጣም ነው ደስ የሚለኝ ደስ ይላል በትርፍ ጊዜ መጽሐፍ ታነባለህ ታነቢያለሽ አንቺ ግን አንባቢ ነህ ማለት ነው አይ ነው አላነብም ብዙ ጊዜ አታነቢም እኔ ጊዜ አላነብም አልፎ እንደዚህ አነባለሁ አንዳንድ መጽሐፎች ደስ ይሉኛል የሆነ ታሪካቸውና በጣም ነው ደስ የሚል ለዛ ነው
አይ ጥሩ ላይ ነህ። እና ትወስጃለሽ ጫማሽ ወይስ ይቀመጥ? ምን አዲስ ነገር አለ? ሰላም ነው ወላሂ። እንግዲህ ሰላም ነው። ወይ ደግሞ ረስቼው በስመ አብ በህልሜ ላይ በህልሜ አንተ ላይ ነው ማታ ማርያም ምን ሳረግ አየሽ? አይ ወደ ያው እንደተኛው እንግዲህ ወዲያው ነበር የተኛውትና እሺ ከዛስ የሆነ ሀሳብ ውስጥ ነበርኩ መሰለኝ። ከዛ ተኛው እንደተኛው ነው ደግሞ ህልም ያየሁትና እሺ መጣሁኝ። እዚህ ቦታ ነው ጫማዬን እየጠረክ ምናምን እሺ እዛ የሆነ ሰውዬ በመኪና ይመጣል ማለት አቤት እስኪ ቀጥ ነገርማ እንደ እሺ ከዛ ሰውዬው በመኪና ይመጣና አንተ ያውቃል መሰለኝ ከዚህ በፊት እንደማያውቅህ ሰው ነውና እሺ ከዛ መጣና እኔ ሄድኩኝ መሰለኝ ትንሽ ቆይቼ እሺ አንዳንዴ ህልም ይጠፋብኛል ይቅርታ እንግዲህ ችግር የለም እና መሀል ላይ የጠፋብኝ ስለሆነ ነው ሰውዬው ይመጣል ከዛ እኔ ጨርሼ ከስተመር ነው ብዬ ምናምን ቦታ ሰጠዋለሁ ማለት ነው እሺ ከዛ ቁጭ ይላል ሰውዬው ጫማውን ያስጠርጋል አንተና ቤክ ምናምን ብሎክ እሺ ይዞክ ይነሳና መኪና እና ጥላችሁ ነው ጭራሽ ቼክ አታረጉኝ እሺ ጥላችሁ ነው ብትሄዱት መኪና ያስነዳል አንተ ነው የምትነዳው መኪና እኔ ነው የምነዳው እንዳፍሽ አድርግልኝ አቦ መኪና ነዶ ጭራሽ አረ ይሄማ እንትን አልኩኝ ተናደድኩኝ ጥላችሁ ስትሄዱ እንዴ ቤኪ ጭራሽ እኔን እዚህ አቁሞኝ ይሄዳል እንዴ ሰው አግኝቶ እንዴ ነው ሰው የሚክዳው ማለት ነው ምናምን አረ በስመ አብ እንዴት አይነት ህልም ነው ያየሽልኝ በእናትሽ ሳታረጉኝ በቃ ጥላችሁን ትሄዳላችሁ አንቺን ይዘንሻል አይደል ነው አረ እኔን እዚሁ ትቼክ አረ እኔ ጀሽ ነው የሚሄድ እንዴ ትቼቻለሽ እኔ ትቼሻል ሄድም እንዴ አሁን ምን ይብሉት ህልም ነው እባክህ ምንድነው እስኪ ማን ይፍታልን መጣ ጫማውን አስጠረገኝ ከዛ መኪና ውስጥ ይዘው ገብቶ መኪና አስነዳኝ እኔ ጥላችሁ ጭራሽ ጥቅም አላረጋችሁኝ እሺ ተመጣላችሁ ሄዳችሁ እኔ እንዴ በዛም ታይም ላይ ተናድጂ ስለነበረ ከእንቅልፌ ነቃው እንዴ ማታ ነው ደግሞ ለመጀመሪያ ጊዜ አንድ ሰው ህልም አየሁልህ ስላንተ ሲለኝ ካንቺ አፍሰማው አረ በጣም ደስ ይላል የሆነ እንዳፍሻር ግን ለምሳሌ ይሄ ህልም ማለት ነው ወንድ ቢሆን ደስ ይላል በጣም ደስ ይለኛል እንዴ ጥላችሁ ሄዳችሁ አይ አንቺን ጥሎ መሄዱ ጋር አልስማማበትም አንቺ አብረሽ መሄድ አለብሽ አንቺ አብረሽ ነው መሄድ ያለብሽ አይ እንደዛ ከሆነ አይሽ ነው ደግሜ ያወላው ደግመሽ እስኪ ደግሞ ነገ ማይተሽ ነኝ ነገ ደግሞ ፕሌን ውስጥ ስገባ ብታይልኝና የሆነ አይ ብታይልኝማ እንደዚህማ ደስ ይለኛል እኔማ ድጋሜ እንዳይብዬ ተኛሽ ጭራሽ ሄዳችሁ ብዬ ጭራሽ ማለት በዛው ለቅዲ ስትነቂ ችግሩ በእንትን ሆነ አይደል በህልምሽ ሆነ እና እሱን ህልም አይቼ ልነግርሽ ደውል ስልክ አታነሳም አይ ደውለሽ ነበር ለካ ደውዬ ነበር እንዴ በሌላ ስልክ ነው የደውልሽልኝ እኮ አዲስ ስልክ የማን ነው ምናምን ብዬ ከዛ በኋላ ሁለት ኦኬ ያንቺ ነው ሁለቱ እኔ እኮ ማን ነው ብዬ መልሼ እደውላለሁ ብዬ ራስቸው ሳልደውል ቀረው እና እኔ ህልሙን ልነግርህ ጓጉቼ ስለሆነ አታነሳም ያው ከቤትም ስላልወጣሁ ተስማ የምር እንደ ህልምሽ ያርግልኝ በነገር አንዳንድ ህልሞች እኮ አይታወቁም እኮ አሁን ይሆናሉ እንዳትሽ ያርጉ ያው የሰው እንትን ነው እንጂ ከእንትን ቢሆን ቼንጅ የሚሆነው ሰው ቢሆን ነው እንጂ ጋኛ ሰው ባይሆንም ሌላ ሰው ቢሆንም ጌታዬ ሆይ ይሄንን ህልም እውን አድርገው አይ የምር ደስ ብሎኛል በጣም ፈታ አረግሽኝ እኮ መተሽ አየር ቀዝቅዞ ነበር ድምቀት ሆንሽ እኮ ለዚህ ሊስትሮ እኔ እንዴት አላየው አንቺ ህልም አይተሽ እኔም ባይጠሩ ነበር አይ አንተማ እንዴት ታይኛለህ ስለላይ ነህ ሁሌ አይ ግን አንቺ ለምን ቀረሽ አሁን እኮ ህልሙን እኔ ህልም መፍታት አልችልም ይሁን እንግዲህ አይ ምንድነው
ኧረ ወደ ጋጣይ ቆሻሻ ነው እኮ ነው። ይሄ ጫማ እኮ ነው የጫማ ልጥ አይ የጫማ ቆሻሻ ስለሆነ ነው። ይሄን ጥሩ ነው። ወርቅ ነው ይሄ አንገትሽ ላይ ያለው። ያምራል። ኧረ በጣም ያምራል። ግን ኧረ እንዳይበሉሽ። ኧረ አይበሉኝም። አሁን እኮ እንትን አይሉም፣ ፎከስ አያደርጉም። ኧረ ያጥፉሻል። ሌባ ካየሽ አይምርሽም። ፎከስ አያደርጉም። ማለት ብዙም ፎከስ አያደርጉም። ወርቅ ማን ያደርጋል ብለህ ነው በዚህ ሰዓት ላዛ? አይ እንደዚህ ብለሽማ እንዳትሸወጂ። እንደዚህ ብለው ነው ብዙዎች እየተበሉ ያሉት። ያ ብዙም አይደለም። ያው ግራሙ ትንሽ ስለሆነ ትንሽ ሌባ ወርቅ እኮ ነው። ወርቅ የሚያክል ነገር ትንሽ ነው። ወርቅ የሚያክል ነገር ትንሽ ነው። ከባድ ነው እኮ እጀዝ እንግዲህ የባሉካ ልጅ ነው ከችግሩ ወንድሜ እንደው እዚህ ጋር ሰሪው አይ ባለፈው ጫማዎችን ላሳጥብል መጥቼ ነበርና ከመቼ ጀምሮ ነው ለጫማ ውጭ ለምታጠቡት? የታደኑ ይታጠቡ እኮ ውስጥ አይደል ሰራተኛ ነው የጫማ የምታጥብልኝ? አሁን እፈልግሻለሁ። ቤት ግቢ። እሺ ወንድሜ ገባለሁ። አሁን ፍጠኒ ቤት ግቢ። እሺ ወንድምሽ ነው ይሄ ነው ወንድም ያልሽው? ግብዳ ነው ግን ቁመቱ እንዴ! ምንድነው እንደዚህ የሚቆጣሽ? አዎ ትንሽ እንትና ያው እኔን ፕሮቴክት ለማድረግ ስለሚሞክር ያው የወንድምነትን እንድልቤት ቁጥጥር ቤት ነው እንዴ ጫማው የሚታጠበው? እሱ አይዞሽ ቤት ነው እንዴ የሚታጠበው ጫማው? አዎ ሰራተኛዋ ስለምታጥብ ያው እሱ አያጥብም ነው እንዴ? እኔ ራስ ደነገጥኩ። ኧረ እንደዚህ የምትጋጭ ከሆነማ አታንጪ አይ እንዴ! ችግር ውስጥማ እንደዚህማ እኔን ለማበረታታሽ ብለሽ መሆን የለበትም። አይ ነው እሱ ሌላ ነገር መስሎት ነው። እሱ መርዳት የማይፈልግ ሰው አለ እንዴ? ሌላ ነገር መስሎት ነው። አጋጣሚ ሁሉም ሰው እኮ እንደዛ ነው ላይዘው። ትክክል ነሽ። እሱማ የወንድምነት ግዴታውን እየተወጣ ነው። ነገሮችን ሳያረጋግጡ እንትን ይላል። ለዛ ነው እሱም ደግሞ የወንድምነቱን ግዴታ እየተወጣ ስለሆነ አይ እንደዛ ከሆነ ጥሩ ነው። ይሁን ድንግጫለሁ ግን ክርስቶስ እንዴ ማለት ኧረ እኔም ለመሰለሽ እዚህ ጋር እንዴ ችግር ውስጥ እንድገቢ አልፈልግም ማለት ነው። ምክንያት አይ ወንድግት ሲመጣብኝ አይ ይሁን ጥሩ ነው። በቃ አራውን ሂጂ ቤት ነኝ ስላለ በቃ ቤት ሂጂ ይሻላል። እኔ እንትኑ ይሄ ከባድ ይመስላል ሲታይ ያስፈራራል። ቤት ሂጂ ይሻላል። አዎ ለነገሩ አሁን ተመልሶ ስለሚመጣ በቃ እሺ ቴሌብር አለ? ቴሌብር ንግድ ባንክ አለ። ችግር የለም። አንድ ሺህ 1074 34 በረከት በረከት ስንት ነው ሂሳብ? ይኸው አንድ ጫማ 70 ብር ነው። ሙሉ ሻወር ስለሆነ 4 ጫሞች ናቸው። 4 ጊዜ 70 ስንት ነው? 70 እና 70 140 140 እና 140 280 ማለት ነው። ብቻ 280 አሁን ጋር አስተያየት እኮ ነው። ሙሉ ሻወር ስለታጠቡ ነው እንጂ ኖርማል ይቀንሳል። ሙሉ ሻወር ስታጠብ ግን 70 ብር። እሺ 1000 ብር አስተላልፌልሃለሁ። አረ የእውነት በጣም ነው ማለት። አረ በዛ ምን አረ በስመ አብ የእውነት በጣም ከልብ ያመሰግናለሁ። እግዚአብሔር ይስጥልኝ። እሺ በቃ እሺ አመሰግናለሁ በጣም እሺ 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 አስደሰተች ቤተሰብ በ1000 ብር አስደሰተ። የቀን ሙሉ የሁለት ቀን ነው እንግዲህ ቲፑ ብቻ የሁለት ቀን ይሆናል። በጣም ደስ ብሎኛል። ኧረ ግን ደነገጥኩ ፋሚሊ፣ የእውነት በጣም ደነገጥኩ። እንዴ ወንድሟ ሲያስፈራራ፣ አይ ደግሞ በእኔ ምክንያት ችግር ውስጥ እንድገባ አልፈልግም። እኔ በነገራችን ላይ እዛው ራሷ ይሄ ለ200 ብር ለ300 ብር ብዬ ችግር ውስጥ ሰው ማስገባት አልፈልግም። ስለዚህ እዛው ራሷ ብታጥበው ይሻላል ብዬ ነው የማስበው። እንዴ ደንግጫለሁ የእውነት ፍጥጥ እኮ ነው ያልኩት። እንዴ በአጋጣሚ እንዲህ ደግሞ ጸባይ የለውም እንጂ ልጁ ከባድ ይመስላል ሲታይ፣ አደገኛ ነው።
ለነገሩ አዎ በሷ አልፈርድበት ምክንያቱም እህቱ ናት እህቱን ደግሞ መንከባከብና መጠበቅ ኃላፊነት አለበት አንድ ወንድም ሲሆን ብያስባለሁኝ እና ቤተሰቦቼ እስካሁን ስለተከታተላችሁ በጣም አመሰግናለሁ በያላችሁበት ሁላችሁንም ፈጣሪ ይጠብቃችሁ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ ሰብስክራይብ ያላደረጋችሁ ካላችሁ አደራችሁን ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ አመሰግናለሁ